ጤና ይስጥልኝ የዋንቲቲው ቤተሰቦች እንደምን ሰነበታችሁ። በዛሬው ቪዲዮ በታሪክ ውስጥ እጅግ የተጠላውና አነጋጋሪ የሆነውን ሰው ታሪክ ይዘንላችሁ ቀርበናል። በሰው ልጅ ታሪክ ውስጥ ብዙ ስሞች ተረስተዋል፣ አንዳንዶቹ ግን ለዘላለም ተረግመው ይኖራሉ። በታሪክ ውስጥ እጅግ የተጠላው ሰው ማን ነው ቢባሉ የብዙዎች መልስ ይሁዳ አስቆሮጡ እንደሚሆን ጥርጥር የለውም። ለአንዳንዶቹ እርሱ የስግብግብነት ተምሳሌት ነው፣ ለሌሎቹ ደግሞ የጠፋ ነፍስ። ዛሬ በ30 ዲናር ወይም ብር ጌታውን አሳልፎ የሰጠውን የዚህን ሰው ታሪክ እናያለን። ነገር ግን ለመሆኑ አንድ ሰው ለ3 ዓመት ከፍቅር መምህር ጋር አብሮ እየኖረ ታምራትን እያየና የሰማያዊውን መንግሥት ምስጢር እየሰማ እንዴት መጨረሻው እንዲህ ሊሆን ቻለ? ዛሬ የዚህን ሰው የጥፋት ጉዞ ከመጀመሪያው አንስቶ በጥልቀት እንመረምረዋለን። ይህ ታሪክ ስለ ይሁዳ ብቻ ሳይሆን ስለ እያንዳንዳችን የውስጥ ትግልና ስለ ምርጫዎቻችንም የሚናገረው ትልቅ ትምህርት አለው። ዛሬ በሳንቲሞቹ ድምፅ የታጀበውን የክህደት ዋጋ በዋንቲቲው እናያለን። እስከ መጨረሻው አብራችሁን ቆዩ። የይሁዳ ታሪክ የሚጀምረው በጥንቷ እስራኤል አቧራማ መንገዶች ላይ ነው። ይህ ወቅት እስራኤላውያን በሮማውያን ብረት ለበስ አገዛዝ ስር ወድቀው የሚማቅቁበት ዘመን ነበር። የሮማ ግዛት በታክስ ብዛትና በጭቆና ሕዝቡን በሚያስጨንቅበት በዚያ ክፉ ቀን አይሁዳውያንም አንድ ትልቅ ተስፋ ነበራቸው። ይህም መሲህ ይመጣል፣ ከሮማውያን ቀንበር ነፃ ያወጣናል፣ እንደ ንጉሥ ዳዊት ኃያል መንግሥት መስርቶ በዓለም ላይ ይነግሣል የሚል የፖለቲካ ነፃነት ግምት ነበር። ይሁዳ አስቆሮቱም ልክ እንደ ሌሎቹ ደቀ መዛሙርት ሁሉ በናዝሬቱ ኢየሱስ ትምህርት ተማርኮ መከተል የጀመረው ይህንን ምድራዊ ድል ፍለጋ ነበር። ይሁን እንጂ የይሁዳ ተስፋ ከሌሎቹ ይልቅ እጅግ ወደ ዓለማዊ ጥቅም ያዘነበለ ነበር። እርሱ የሚጠብቀው ሰይፍ አንስቶ ሮማውያንን የሚያጠፋ ተዋጊ ንጉሥን ነበር። ገና ከጅምሩ ይሁዳ የቡድኑ ገንዘብ ያዥ ሆኖ ሲሾም በልቡ ውስጥ የነበረው ለገንዘብ ያለ ፍቅር ቀስ በቀስ ስር መስደድ ጀመረ። ጌታ ስለ መንፈሳዊ ሀብት፣ ስለ ትህትና፣ ስለ ሰላማዊ ቤት ሲሰብክ፣ ይሁዳ ግን በከረጢቱ ውስጥ ስላለው ሳንቲም ብዛትና ጌታውን ነገ ነግሶ እርሱ ደግሞ የፋይናንስ ሚኒስትር የሚሆንበትን ዕለት እያሰበ ነበር። ቀናት በሄዱ ቁጥር ጌታ ስለ መከራውና ስለ መስቀሉ መናገር ሲጀምር የይሁዳ ተስፋ መቁረጥም አብሮ አደገ። እንዴት የሚሰቀል መሲህ ይከተላል የሚለው ጥያቄ በውስጡ ተፈጠረ። ይህ የልብ መከፋፈል በግልጽ የታየው ማርያም በዋጋው እጅግ ውድ የሆነውን የናርዶስ ሽቶ በጌታ እግር ላይ ባፈሰሰች ጊዜ ነበር። በዚያን ወቅት ይሁዳ በቁጣ ተሞልቶ ይህ ለምን ተሽጦ ለድሆች አልተሰጠም ብሎ ቢከራከርም፣ እውነታው ግን ግቡ ስለ ድሆች ማሰብ ሳይሆን ከሽያጩ የሚገኘውን ገንዘብ ለመስረቅ የነበረው ጉጉት ነበር። ይህ ክስተት በይሁዳ ልብ ውስጥ የነበረው ጨለማ ይበልጥ እንዲገና አደረገው። በዚህም ምክንያት ይሁዳ በውስጡ የነበረው ስግብግብነትና ተስፋ መቁረጥ ተዳምሮ ወደ አስከፊው ውሳኔ መራው። ወደ ካህናት አለቆች ዘንድ በመሄድም ምን ትሰጡኛላችሁ? እኔ አሳልፌ እሰጣችኋለሁ የሚለውን ታሪካዊና አሳፋሪ ጥያቄ አቀረበ። የካህናት አለቆችም በዘመኑ የአንድ ተራ ባሪያ ዋጋ የነበረውን 30 የብር ሳንቲሞችን መዘኑለት። ይሁዳ ያን የክህደት ገንዘብ በከረጢቱ ሲጨምር በምድራዊ ሕግ ባለሀብት የሆነ ቢመስለውም በመንፈሳዊው ዓለም ግን ሕይወቱን ለዘላለም የሚያጠፋውን ውል መፈረሙን አላወቀም ነበር። የመጨረሻው እራት ምሽት ሲደርስ ከባቢ አየሩ በከባድ ጭንቀት ተሞልቶ ነበር።
ጌታ የደቀ መዛሙርቱን እግር ካጠበ በኋላ ከእናንተ አንዱ አሳልፎ ይሰጠኛል ሲል በደቀ መዛሙርቱ ልብ ውስጥ ትልቅ ድንጋጤና ግራ መጋባት ተፈጠረ። እያንዳንዳቸው በራሳቸው ላይ እንኳን ጥርጣሬ አድሮባቸው ጌታ ሆይ እኔን እሆንን እያሉ ይጠይቁ ነበር። ይህ የደቀ መዛሙርቱ ስነ ልቦናዊ ሁኔታ እጅግ የሚገርም ነው። ምክንያቱም እነርሱ ለ3 ዓመት አብረውት የቆዩትን ወንድማቸውን ይሁዳን በፍጹም አልጠረጠሩትም ነበር። ይሁዳ ግን በድፍረት መምህር ሆይ እኔ እሆንን ብሎ ጠየቀ። ጌታም አንተ አልክ በማለት የልቡ ምስጢር እንዲያውቅ ነገረው። ይሁዳ ያን የተባረከ እንጀራ ከቆረሰ በኋላ ሰይጣን በልቡ ስለሰለጠነበት ከብርሃን ማህበር ወጥቶ ወደ ጨለማው ሌሊት ተጓዘ። በጌቴሴማኒ የአትክልት ስፍራ ውስጥም ከጠላቶቹ ጋር በመሆን መጣ። ምልክቱም የፍቅር መግለጫ የሆነውን መሳም ነበር። ጌታውን በመሳም አሳልፎ ሲሰጥ ክህደቱ በታሪክ ማህደር ውስጥ ደም ሆኖ ተጻፈ። በዚያን ቅጽበት ሌሎች ደቀ መዛሙርት በታላቅ ድንጋጤና በፍርሃት ተዋጡ። የታመኑት ከጓደኞቻቸው አንዱ ክህደት መፈጸሙን ሲያዩ ዓለማቸው ተናጋ። ሁሉም ጌታን ጥለውት ሸሹ። በውስጣቸውም ትልቅ የስነ ልቦና ስብራት ደረሰባቸው። ነገር ግን ታሪኩ በዚያ አላበቃም። ይሁዳ የፈለገውን ገንዘብ ቢያገኝም በልቡ ውስጥ የተፈጠረው የህሊና እሳት ግን ሊጠፋ አልቻለም። ጌታ ለሞት ተፈርዶበት ሲጎተት ባየ ጊዜ የሰራው ስህተት ምን ያህል ከባድ እንደሆነ ተረዳ። ያ በከረጢት ውስጥ የነበረው 30 ብር እንደ ጋለ ብረት ህሊናውን ያቃጥለው ጀመር። ንጹሕ ደም አሳልፌ በመስጠቴ በድያለሁ ብሎ ወደ ካህናቱ ቢመለስም እነርሱ ግን እኛ ምን አገባን በማለት አፌዙበት። ይሁዳ በተስፋ መቁረጥ ተሞልቶ ያን የደም ዋጋ የሆነውን ብር ወደ ቤተ መቅደስ ወረወረው። ነገር ግን ንስሐ ገብቶ ይቅርታን ከመጠየቅ ይልቅ ተስፋ መቁረጥን መረጠ። ሕይወቱንም በገዛ እጁ አጠፋ። ያ 30 ብርም የደም መሬት ተብሎ የሚጠራው መቃብር መግዣ ሆነ። የይሁዳ ታሪክ የሚያስተምረን ትልቅ ቁም ነገር የሰው ልጅ ምርጫ ምን ያህል ዋጋ እንዳለው ነው። ይሁዳ ለ3 ዓመታት ከብርሃን ጋር እየኖረ መጨረሻው ግን ጨለማ ሆነ። ይህ የሆነው ክፉ ስለነበረ ብቻ ሳይሆን ልቡን ለገንዘብ ፍቅርና ለምድራዊ ስልጣን አሳልፎ በመስጠቱ ነው። ዛሬ እኛም በሕይወታችን ውስጥ 30 ብር የሚሆኑ ጊዜያዊ ጥቅሞች ህሊናችንን እንዳይጋርዱ መጠንቀቅ ይኖርብናል። ታማኝነት፣ ፍቅርና እውነተኛ እሴቶች በምንም አይነት የገንዘብ መጠን ሊተመኑ አይችሉም። ይህንን ታሪክ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። እናንተም ከዚህ ታሪክ ምን እንደተማራችሁ በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ ማድረግና ለወዳጆቻችሁ ማጋራትን አትርሱ። በሚቀጥለው ፕሮግራም እስከምንገናኝ በሰላም ቆዩ።